እንግዲህ አላህ Subhanahu Wa Ta'ala ሀገራችንን ሰላም እድሜያችንን በረካ ልጆቻችንን በረካ መውጫ መግቢያችንን ሰላም አላህ ያድርግልን የተጨነቀው አላህ ይፈርጅልን ያጣው አላህ ያስገኝለት እኛንም እንግዲህ ምላሳችን ሰውን ከማስከፋት አላህ ይጠብቀን በየትኛውም ሀገር ላይ ያሉ የተበደሉ ሰዎች ካሉ አላህ Subhanahu Wa Ta'ala ለነሱ ይድረስላቸው በተለይ በአሁን ሰዓት መስገድ ወንጀል መቀበር ወንጀል ወጦ ገበያ መግዛት ወንጀል የሆነበት ደግሞ በዓለም ላይ ብቸኛ የተባለች ከተማ አለች በአሁን ሰዓት አክሱም የምትባል አላህ እንግዲህ ጥጋበኞቹንም አላህ ያስተንፍስልን ሁላችንም ዱዓ እናድርግ በተለይ ነገ ምንጾም ወንድሞቻችን ካላችሁ እህቶቻችን ካላችሁ እነዚህን ጥጋበኞች በእነሱ ጥጋብ ሀገር እንዲጠፋ ስለሆነ የፈለጉት አላህ በራሳቸው ቢዚ እንዲያደርጋቸው ጥጋቡን አላህ እንዲያበርድላቸው ዱዓ አድርጉ አላህ እንግዲህ ያላገባው ወንድሜ ያላገባች እህቴ አላህ ያገናኛቸው ርስቃቸውን አላህ ያስፋላቸው ከዚህና አላህ ይጠብቃቸው ካሉ ባልታ ከምቀኝነት ከቲቢት ከኩራት አላህ ይጠብቃቸው ሰላሙን አላህ ያብዛልን የተጨነቀውን አላህ ይፈርጅልን የተሻለ ምን ሰራ ሰዎች አላህ ያደርገን ነበሩ ሞቱ ከመባል አላህ ይጠብቀን ነበሩ ታሪክ ሰሩ ምንባል ሰዎች አላህ ያርገን 30 25 ዓመት 15 ዓመት 10 ዓመት 12 ዓመት ወገቤ ተሰበረ ያ ረቢ በቃኝ በለኛ ያለችት የውጭ ዓለም ላይ ያለችውን ያ ረቢ አንተ ድረስላት አንተ አስደስታት አንተ ፈርጃት ምታርፍበት ባል አንተ ስጣት የሚያርፍበት ደግሞ ሚስት ለወንድሜ አንተ ስጠው አንተ የተሻለ ሐያት አንተ ወፍቃቸው ዱዓችንም ያ ረቢ አንተ ስማን ሁሉም መስጠት ጌታነ ከደም ስራችን ትቦ ቅርብ ይሁን ጌታነ ያ ረቢ የተጨነቁ ወንድሞቻችን ይፈረጅልን የሃይማኖት አባቶችን አንተ ጠብቀልን ትንሹ ለትልቁ የሚያዝን የሚያከብር ታላቁም ደግሞ ለትንሹ የሚያዝን አላህ ያርገን ሰላማችን አላህ ያብዛልን በትክክለኛ እሱ በሚወደው መልኩ ከሚኖሩት ባሪያዎቹ አላህ ያድርገን እንግዲህ በቀጣይ አላህ ብሎ ሐሙስ በሰላም እስከምንገናኝ ድረስ ፕሮግራሜን በዚሁ አጠናቅቃለሁ ያ አላህ ሰላም አይለያችሁ